በተረጋጋው ንጋት ላይ ፀሐይ በቤቱ መስኮት ላይ የመጀመሪያዋ ክራን በምትዘረጋበት ወቅት ላይ ሚስት ቡናዋን ለማፍላት ሽርን ጉድ ትላለች። ሲኒው በረከቦቱ ላይ ሲደረደር የሚሰማው ድምፅ ጣል አድርገው የሚያውድ ዕጣን ተከታትሎ በመውጣት ኮርኒሱን ገጭቶ እየተመለሰ ቤቱ ላይ በተን በማለት ለየት ያለ ድባብ አልብሶታል። ባል ከፊት ለፊቷ በመቀመጥ የቡናዋን መቀዳት በፍቅር ይጠብቃል። ሚስት ጣጣዋን ጨርሳ ስትቀመጥ በጭሱ ስንጣቄ ውስጥ አልፎ የሚታይ አብሪ መላእክት እንጂ ሰው አትመስልም ነበር። ውበቷ እጅግ ያብረቀርቃል። ፈገግ አለች። ባልም በስስት እያያት ፈገግ አለ። ሲኒዋን አስተካክላ ቡናዋን መቅዳት ጀመረች። ቡናዋን ስትቀዳው ያለው ቀጭን የመንቆርቆር ድምፅ፣ የቡናዋ ሽታ ከዕጣኑ ጋር ሆኖ ሙያዋን እያስመሰከረ ይመስላል። ባል የተቀዳለትን ቡና ተቀብሎ ፎታልና ቀና ብሎ እፎይ እያለ ቡናውን ያጣጣመ ቡናሽ ልዩ ቃና አለው፣ ልክ ፈገግ ስትይ አንቺኑ ይመስላል አላት። ሚስትም በእርጋታ ፈገግ እያለች ሲኒዋን ወደ ከንፈሯ እያስጠጋች አንተም ቡናውን በንግግር ታጣፍጠዋለህ፣ ስኳር እኮ ያስፈልገው፣ አንተ ራሱ ጣፋጭ ነህ ስትል ፍቅሯን ገለጸች። ለትንሽ ጊዜ ያክል ዝም አሉ። ወሬ ያርቆባቸው ሳይሆን እርጋታ ከወሬ በላይ ትርጉም ስላለው ነው። ለስለስ ያለች ንፋስ ንፍስ እያለች የመስኮቱ መጋረጃ በማንቀሳቀስ የዕጣኑን ሽታ ቤቱን ታዳርሰዋለች። ይህኔም ባል ወደ እርሷ ዘንበል በማለት ይህን ንጋት ወድጄዋለሁ፣ ምክንያቱም እኔና አንቺ ብቻችንን ስለሆነ ምንም ያደፈርስብን ነገር የለም አላት። ሚስትም አብረቅራቂና አፍቃሪ በሆነ እይታ የተመለከተችው እኔም ደስተኛ ነኝ፣ ቡናው፣ ዕጣኑ፣ ብቻ ሁሉም ነገር እኮ ውበቱ የሚኖረው አንተ ስትኖር ብቻ ነው አለችው። በዚህ መልኩ እየተመላለሱ ቡናቸው በፍቅር ያጣጣሙ ጠጡ። ፍቅርና መተዛዘናቸው እጥፍ እየጨመረ የትዳራቸው ምሰሶ ያጠናከራቸው ይዟል። ሰላም ለነዛ ተራሳቸውን አቅፈው ለሚተኙት፣ ሰላም ለለንዛ ረመዳንን ብቻቸውን ለሚጾሙት።